አዝሩ ሁሉላችሁ ከሊያዋ ችግር የለብንም። እሺ እርግቧን አንጀቴን በላሽ። ደብል ነው ማይ ፋሚሊ ኤኒ ጊፍት ደብል ነው። አንጀቴን በላሽ። ቤቱ ኤኒ ጊፍት ደብል ነው ማይ ፋሚሊ። ውሃ ብንጠጣ ጥሩ ነው። ውሃ ጠጣ ተብያለሁ። ዶክተር አዞልኝ። ወይኔ ብቻ ውሃ ልጠጣ። ሲአዳ ጎንደሬዋ እሺ አና በዛም ወይኔ አራተኛ በዚህ ሰዓት እንዴት ይተኛል? 6 ሰዓት ሆነ ገና። ደብል ነው ማፋማ ምን አልሽ ነበር? ኧረ ደስ ይለኛል እና መልካለን። የምን ፍቅር ነው? ተማማ እስቲ ለኔ መጣለው። በእውነት በጣም ደስ ይላል። በኔው ልብ ገብርኤልን ማርያም ኪዳነ ምሕረት ስታይል ተገድጄ ነው እላለሁ። ሃይ ወይ ቅዱሴ ደብል ታፕ እያደረጋችሁ ማይ ፋሚሊ ሁላችሁም ደብል ታፕ ይደረግ። እሺ ይሄ ጌም ካለቀ በኋላ እንመጣለን። ገብቶሃል ያልኩ? ኧረ ገብቶኛል። ያራዳ ልጅ እኮ ነኝ። ምን ነካሽ? እሺ እኔው እሺ እመጣለሁ። በጣም በደስ ልዩ ቅዱሴ ወይ ጠጣልኝ ደስታይ ጠጣችስ እንዳጊ ግን ፈልጌሽ ነው። ጋይስ ታፕ ስክሪን እንደባቸው ደስ ይላል። ቀስላ ፍቅር ቀስቴ ወይ ብራዚል ቅዱሴ ወይ እኛ ምን ይመለከተናል ይመለከተናል። ምን ይሰጥ ባትሪ ዘግቶብኝ እኮ ነው። አረከው ወይ? አዎ ባክሽ አይመጣም። ምን እርግጠኛ ነኝ። ፖስቱ በኔው ነው ተመድጋለሽ እና ቤቴ ኢንስታግራም ምን እሺ፣ አራዳ ልጅ ምናምን ልትሆኑ ተሞክራላችሁ እንዴ እናንተኛ? እርድና ምንድነው ላንቺ አራዳ ልጅ? አፍታችን ነው እንደፈለግን ነው እንችላለን። እርድና ላንተ ነው እንዴ አራዳ ልጅ? ስታይል ይመቻችሁ፣ ምችት ይበላል። ስታይል አራዳ ልጅ ሱቻ ደግሞ ባፈነጅብን እንደ ሀሳብ ያምር ነበር። እውነት ወይኔ ከደስ እኔ ማለት ዝም ነው የምለው አሁን። ከዛ ከደቂቆች በኋላ እኔ ስለወጥ ታይኛለህ። ችግር የለም። ወይኔ ፈራው በእናትህ ገና ከሆኑ ፈራው። እና ፋሚሊ ያለኛል እዴ ቀላ ለዚህ አባባልሽ ብቻ ማለት ነው። ፊዮሪ ለዚህ አባባልሽ ማርያምን ምንድን ነው? ዝም በል ቆይ፣ ከምሬ ነው። በላስ ወዱ ትሙት። እኔ እንደዛ ካልከኝ አሁን እነሱ እሺ ብዬ ተስማማላችሁ። ኧረ ግላውን ተማትረቡ ቀጣና ከዛም በኋላ አዝና ግላ ማርያምን በ5 ነው የሚባዛላችሁ። አንቺ ቤተ ተለቋል። ግን ማን ስናይፕ ማድረግ የሚችል ሰው ማን አለ? ከዚህ ውስጥ ስናይፕ ማድረግ የሚችል ሰው አለ? እስቲ ነው ነገር